እንዳታሳልፍ ሁላችሁም እኔ መልእክት ስሙት ወዳጆቼ። አንዲት ሴት ለአንድ ወንድ ለትዳር ከታጨች በኋላ ነፃ የምትሆነው ለዛ ለወደፊት ባለ ይሆንልኛል ብላ ለታጨችውና ለሚታምነው ወንድ ብቻ ነው። ከሌላው ተከልክላ ፍሪደሟ የሷ ነፃነት ለዛ ለወደደችውና ለወደፊት ደግሞ ባለቤት ይሆንልኛል ብላ ለሚታስበው ሰው ብቻ ነው። ልክ እንደዛው ደግሞ እኛ ክርስቲያኖች መንፈስ ቅዱስ ለክርስቶስ ለሚመጣ ሙሽራ የታጨን ሰዎች ነን። ነፃነታችን ለሚፈልገው ሁሉ አይደለም። ነፃነታችን ላገኘነው ሁሉ አይደለም። ነፃነታችን ለምንወደው ሁሉ አይደለም። ከሌሎች ተከልክለን ነፃነታችን ደግሞ ለዛ ለወደደ ነው፣ ለዛ ላመን ነው፣ ለዛ ደግሞ እኛንም ደግሞ ለወደደን ለሞተልን ለታረደልን ለኢየሱስ ብቻ ነው። ክርስቲያን በክርስቶስ አምኖ ያገኘ ነፃነት ለሁሉም ለሚፈልገው ሁሉ የሚገኝበት፣ ለጠራ ሁሉ መልስ የሚሰጥበት፣ ለደወለ ሁሉ የሚያነሳበት ሳይሆን ያ የወደደው ብቻ የሚያገኝበት፣ ያ የወደደው ብቻ በሚፈልግበት ታይም ለእርሱ የምንገኝበት ነው። እርሱ በሚፈልገው ልክ የምንኖርበት፣ እርሱ በወደደው ልክ የምንመላለስበት ነው። ወዳጆቼ እኛ ያለን ነፃነት ለሚፈልገው ሁሉ አይደለም። እኛም ደግሞ ለምንፈልገው ሁሉ አይደለም ነፃ የሆነው። ነፃነታችን ለሞተልን ክርስቶስ ነው። ነፃነታችን ለእግዚአብሔር ፍቃድ ለመኖር ነው። ነፃነታችን ባገኘነው ሁሉ ለመታቀፍ አይደለም። ነፃነታችን በሚፈልገው ሁሉ ሀግ ለመደረግ አይደለም። ነፃነታችን በሞተልን ክርስቶስ በወደደን ክርስቶስ ነው። ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ሐዋርያ ጳውሎስ ለቆሮንቶስ ሰዎች ሲናገር እንደዚህ ይላል፣ በእግዚአብሔር ቅናት እቀንላችኋለሁ፣ እናንተ እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻቸዋለሁ። ነገር ግን እባብ ሔዋንን በተንኮል እንዳሳታት ምናልባት የእናንተ ልብ ተበላሽተው ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እሰጋለሁ፣ ወይም ደግሞ ልባችሁ እንዳይለወጥ ብዬ እፈራለሁ። ሐዋርያ ጳውሎስ ለአንድ ወንድ እንደታጨችው እንደ ንጽሕትና ድንግል ሴት ደግሞ እኔም ደግሞ ለክርስቶስ አጭቻቸዋለሁ። ምናልባት ደግሞ ያ ተንኮለኛ እባብ ሔዋንን በክፉ ሐሳብ አስቷት ልቧ እንደተበላሸ፣ ምናልባት ደግሞ የእናንተ ሐሳብም ደግሞ ከዚህ ለክርስቶስ ካላችሁ ፍቅር፣ ለዚህ ከክርስቶስ ካላችሁ ንጽሕና፣ ለዚህ ከክርስቶስ ካላችሁ ቅናት ምናልባት ልባችሁ በክፉ ሐሳብ ተይዞ እንዳይለወጥ ብዬ ይፈራለሁ ይላል። ቢኮዝ እናንተን እንደ ንጽሕት ድንግል ሴት ለክርስቶስ አጭቻቸዋለሁ። ለሁሉም አይደለም የታጨነው፣ የታጨነው ለክርስቶስ ነው። ስለዚህ ወዳጆች እኛ በመንፈስ ቅዱስ የታተምነው ለዛ ለሚመጣ ሙሽራ ደግሞ በንጽሕና በቅድስና በቅንነት ራሳችንን በመጠበቅ እንድንኖር ነው። ለዛ ለሚመጣ ሙሽራ ራሳችንን እንድናዘጋጅ፣ ሰፈር ውስጥ ለሚፈልገው ሁሉ እንድንገኝ፣ በሚፈልገውን ሁሉ እንድንታቀፍ፣ በሚወደውን ሰዎች ሁሉ እንድንከበብ አይደለም። ለሚመጣ ሙሽራ ራሳችንን እንድናዘጋጅ፣ ለሚመጣ ሙሽራ የልባችን ድንግልና በመጠበቅ እንድንኖር ነው። ሐሳባችን ሳይወሰድ፣ ቅንነታችንን ሳንጥል፣ ሐሳባችን ሳይበላሽ ሳይበረዝ፣ በዚህ ዓለም ሐሳብ ሳንጠመድ ለሚመጣ ሙሽራ ለሞተልን ቤተክርስቲያኑ ለወደደ እኛም ደግሞ ለወደድ ነው ላመነው ደግሞ ሕይወታችን አምኖና ወዶን ደግሞ የሰጠው ነፍሱን አሳልፎ እስከሚሰጥ ድረስ ደግሞ ለወደደን ለዛ ደግሞ እኛም ደግሞ በንጽሕና በቅድስና እንድንኖር የእግዚአብሔር ቃል ይናገራል። ስለዚህ ለአንድ ወንድ አጭቻቸዋለሁ፣ ለአንድ ወንድ እንደ ንጽሕትና ድንግል ሴት አጭቻቸዋለሁ። የእናንተ ነፃነት ለዛ ለታጨችሁ ወንድ፣ ለዛ ለወደዳችሁት። ስለዚህ የኛ ነፃነት ለዛ ለታጨነው ለኢየሱስ ነው፣ ለሚመጣ ኢየሱስ ነው። ብዙ አሉ ሰፈር ውስጥ የሚፈልጉን፣ እንደገና ደግሞ እኛም ደግሞ የምንፈልጋቸው ብዙ ነገሮች አሉ። ለዚህ ዓለም ሁሉ መልስ የሰጠን አይደለም መኖር ያለብን። ለሚፈልገው ሁሉ ደግሞ እየተገኘን አይደለም። ከሌሎች ተከልክለን ለዛ ለታጨነው ወንድ አሳልፎ እኛንም ደግሞ አምኖን ለሰጠን ታማኝ አድርጎ ቆጥሮ ለሾመን ለዛ ኢየሱስ ብቻ ነው። ወዳጆቼ ነፃነታችን ለክርስቶስ ብቻ ነው።
ከእግዚአብሔር ፍቃድ ውጭ ያለ ነፃነት ሁሉ እሱ ባርነት ነው፣ ከእግዚአብሔር ጋር የሚያጋጭ። ምክንያቱም የዓለም ወዳጅ የሆነ ሰው ተቃራኒ ደግሞ የእግዚአብሔር ጠላት ይሆናልና እንደሚል እግዚአብሔር ቃል ከዓለም ጋር ወዳጅ በሆነን ቁጥር ከእግዚአብሔር ጋር ደግሞ ጠላቶች እየሆነን እንቀጥላለን። ስለዚህ ወዳጆቼ ነፃነታችን ለሁሉም አይደለም። ሐዋርያ ጳውሎስ ሲናገር እንደዚህ ይላል፣ ሁሉም ተፈቅዶልኛል፣ ሁሉም ግን አይጠቅምህልም። ሁሉም ተፈቅዶልኛል፣ አንዳችም ደግሞ በእኔ ላይ አይሰነጥልም እንደሚል አይደለም። የተከለከለው የተፈቀደ ሁሉ የሚጠቅም አይደለም፣ ለማንም የሚጠቅም አይደለም። ስለዚህ ራሳችን መጠበቅ ያለብን ከተከለከልነው ነገር ብቻ ሳይሆን ከተፈቀደልን ነገር ጭምር ራሳችን መጠበቅና መግዛት ያስፈልጋል። ለዛ ለሚመጣ ሙሽራ ደግሞ ራሳችን ማዘጋጀት በንጽህናና በንቃት መጠበቅ ያስፈልጋል። ወዳጆች በሚፈልጉ ሰዎች ሁሉ አትገኙ። የተደወለላችሁ ስልክ ሁሉ አታነሱ። ለጥያቄ ሁሉ ደግሞ መልስ አትስጡ። ምክንያቱም እናንተ የታጫችሁት ንጉስ አለ፣ እናንተ የታጫችሁት ሙሽራ አለ። እሱም ደግሞ በቅርብ ይመጣል። ወዳችኋለሁ። ነፃነታችን ለዓለም ለስጋና ለዚህ ምድራዊ ምኞት ሳይሆን ነፃነታችን ለዛ ለወደድነው ለሞተልን ላመንነው ለተአረደልን ለኢየሱስ ብቻ ነው። ወዳችኋለሁ። እግዚአብሔር አምላክ ዘመናችሁን አብዝቶ ይባርክ። መልካም ቆይታ ይሁንላችሁ። ይሄን አካውንት ደግሞ እንዲንቀሳቀስ በጌታ ፍቅር ላይክ፣ ሼር፣ ሪፖስት በማድረግ ኮፒ ሊንክ በማድረግ እንዲንቀሳቀስ አድርጉ። ወዳችኋለሁ። መልካም ቆይታ ይሁንላችሁ።